አንዴ ቆመው ያሉ ረሱልን አንድ ጥያቄ ጠይቋቸው፣ ተአምር ለምን አታሳየንም? ምን ትፈልጋላችሁ? ቀና ሲሉ ሙሉ ጨረቃ የሞላችበት ምሽት ነበር። ጨረቃዋን ክፈላት አሉት። ትልቅ ተአምር ነው። ጨረቃ በራሷ ግዙፍ ፍጥረት ነች። እነሱ ማሳናቸውን አይችልም ለማለት ነው። በነቢዩ እጅ ተአምርን አላህ ፈጸመ። ጨረቃን ከሁለት አላህ ሰነጠቃት። ኢብኑ መስዑድ እንደሚለው ፊ ጀበል አቢ ቁበይስ በሚባለው ተራራ ጥግ ላይ ተንጣለለች፣ ሌላ ቦታ ተንጣለለ። ይሄ ፍጥረት ዓለሙ ላይ የተከሰተ ግዙፍ ክስተት ነው። ከዛም ተመልሳ መጣ፣ ጨረቃ ገጠመች። ይሄን ሁለት ያሳያቸው። ደነገጡ። ሰሐረ ሙሐመዱን አዩነና፣ እንዴት ጨረቃ ትከፈላለች? መሐመድ አይናችንን ደግሞብን ነው አሉ። በዚህ መሸሸት ሲፈልጉ ከመሃላቸው አንድ ቃል አለ። ለምን እኛን አይናችን ደግሞብን ሊሆን ይችላል? የጨረቃ መካፈል ግን የዓለም ተአምር ነው። እስኪ ለንግድ የወጡ ወደ ሰፈር የወጡ የተለያዩ የቁረይሽ ጎሳዎች አሉ። ወደ ሻም ከፈለው፣ ሌላው ወደ የመን፣ ወደ ተለያየ ዓለም ክፍል ሲመለሱ እንጠይቃቸው ተባለ። ቀኗን ጻፉ። የተለያዩ መንገደኞች በመጡ ቁጥር ቀኗን እየጠቀሱ ምን በዚህ ምሽት አይታቸዋል ይሏቸዋል። ሁሉም በአንድ ቃል ጨረቃ ተሰንጥቃ ስትገጥም አይተናል። የጨረቃ መከፈል ነቢዩ አለይሂ ሰላቱ ወሰላም ካሳዩአቸው ትላልቅ ተአምራቶች ውስጥ አንዱ ነው።